ልቀቀኝ! አንቺ ሰይጣን ነሽ ልጅ እገልሻለሁ። እኔ እኮ የእህትሽ ባል ነኝ። እሱን አይደለም ምንም ካልጠፋው እንዳንተ ማፍቀሬ ምንድነው? እንዳንተ ምንድነው የተፈጠረው? ለምን አባትሽ ቤት ሄደሽ አረቄሽን እየቸረቸርሽ ከወንድ ጋር አትዳሪም አለኝ? ፍቺ ጠይቃት። ከዛ እቃህን ይዘህ ከዚህ ቤት ውልቅ። ከዛ በኋላ ደግሞ ከኔ ጋር ቆይ። እኔ ስለወደድኩ ነው? ይሄን አንተ ፈልጋኝ ቢሆን ኖሮ እላይ ላይ ተከምራብኝ ነበር። ከሷ ጋር ስትሆን የምትመጣበትን ሰዓትና ብቻህን የምትመጣበትን ሰዓት ጠንቅቄ ነው የማውቀው። ገደል መግባት ትችያለሽ። እመነኝ፣ እኔ አልገባም። እኔ ከገባው ደግሞ እመኝኝ አንቺንም ይዤሽ ነው የምገባው። ይሄማ አንድ ቀን በተኛሽበት ገሎሽ ነው የሚሄደው።